ማንም ደጋፊ ብትሆን ይህንን ምሽት ስታስብ ልብህ ይመታል። ምሽቱ በካታሎኒያ ምድር በታላቁ ካምፕ ኑ ስታዲየም ደምቋል። አየር ላይ የተንጠለጠለው ውጥረት ይጨበጣል። የቻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ። የዘመኑን እግር ኳስ የተቆጣጠሩት የፔፕ ጋርዲዮላ ልጆች ከጠንካራው የቼልሲ ሰማያዊ ግንብ ጋር ተፋጠዋል። አፕሪል 2012 ጨዋታው ተጀመረ። ባርሴሎና እንደተለመደው ኳስን እንደ ድር እያሰባጠሩ የቼልሲን ሜዳ ወረሩት። 35ኛው ደቂቃ ላይ ሰርጂዮ ቡስኬትስ የመሪነቱን ጎል ሲያስቆጥር ካምፕ ኑ ነደደ። የቼልሲው መሪ ጆን ቴሪ በቀይ ካርድ ሲወጣ ደግሞ የለንደኑ ክለብ ተስፋ የጨለመ መሰለ። ብዙም ሳይቆይ ኢኔስታ ሁለተኛውን ጎል አከለበት። ውጤት 2-0። ባርሴሎናዎች ወደ ፍጻሜው እየገሰገሱ ነው። ነገር ግን የእግር ኳስ ድራማ ገና መጀመሩ ነበር። የመጀመሪያው አጋማሽ ሊጠናቀቅ ሲል ፍራንክ ላምፓርድ ያቀበለውን ኳስ ራሚሬስ አገኘው። ቪክቶር ቫልዴስን ተመለከተ። እናም በምን አይነት ጥበብ ያቺን አስማታዊ ኳስ በረኛውን እያጓጓ መረቡ ላይ አሳረፈ። ከሜዳ ውጪ ጎል የማስቆጠር ህግ ተስፋ አለ። ሁለተኛው አጋማሽ በ10 ተጫዋች የቀረው ቼልሲ ሜዳው ላይ ተኝቶ ይከላከላል። በዚህ መሃል ሊዮኔል ሜሲ ወሳኝ የፍጹም ቅጣት ምት አገኘ። መላው ዓለም ትንፋሹን ዋጠ። ሜሲ መታ። ኳሷ ግን ቁረት ላይ ተገጭታ ተመለሰች። ካምፕ ኑ በድንጋጤ ጸጥ አለ። ባርሴሎናዎች ይጥራሉ፣ ይደበድባሉ፣ ይሞክራሉ፣ ግን የቼልሲን መከላከል መስበር አልቻሉም። ሰዓቱ እየሮጠ ነው። 90ኛው ደቂቃ ባርሴሎናዎች በሙሉ አቅማቸው ለማጥቃት ወደፊት ሄደዋል። በድንገት አንድ ረጅም ኳስ ወደፊት ተጣለ። ፈርናንዶ ቶሬስ እግር ስር ገባች። ሜዳው ባዶ ነው። ቶሬስ ብቻውን ወደ ቫልዴስ እየሮጠ በረኛውን አለፈ። እናም ከአንድ ድንቅ አጥቂ የሚጠበቀው ሁሉ ሆነ፣ ጎል። ቼልሲ በሜዳው ላይ የቲኪታካን ንጉስ ተረት አደረገው። እግር ኳስ ከስፖርትም በላይ መሆኑን ያረጋገጠ የማይታመን አስደናቂና የማይረሳ ምሽት ሆነ። የቻምፒዮንስ ሊግ ምሽቶች ሁልጊዜም ልዩ ናቸው። ያ ታዋቂ የሙዚቃ ቅላጼ ሲሰማ ልብ በጉጉት ይመታል፣ ትዝታ ወደ ኋላ ይጭረናል። ዛሬም የሳምንቱ የምድብ ጨዋታዎች ይጠብቁናል። ማን ያውቃል? ምናልባትም እንደዚያን ቀን ምሽት ተስፋ የቆረጠው የሚያሸንፍበት፣ ያላሰብነው ኮከብ የሚወጣበት ምሽት ሊሆን ይችላል። ዛሬስ ማን ያሸንፋል? ግምቱን ለናንተው